አሜን ኢየሱስ ክርስቶስ ጌታ አሜን ሃሌሉያ አሜን። ዛሬ በጣም ደስ ብሎኛል ከአሜሪካ ጋር በማገልገሌ በጣም የምወዳቸው የማከብራቸው ከዛ ማሻገርም እህቴ ስንትሽን አድሜክዩን ወንዳዬ ማን ያለች እዚህ ማለት ያ ለማለት እና ሷለች ሌሎችም እዚህ ጋር አብረው ያገለግሉ እኔ ደግሞ የቀደሙ ሰዎች እነሱ ፊት ቆሞ ማገልገል ለኔ ለትልቅ ዕድልና ክብር ነው የምቆጥረው። ክብር ለኢየሱስ ይሁን። አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። አሜኖች በጣም ደስ ይላል። ከእናንተ ጋር በማገልገል ራሴ እንደድንኛ ነው የምቆጥረው። አሜን አሜን። ሃሌሉያ። ሁላችንም ዛሬ አስደናቂ ነገር ነው የምናወራው። ያው ታውቃላችሁ በብዛት ትምህርት ነክ ጉዳዮችን ነው የማወራው። የምንነጋገርበት ዋናው ርዕስ ተሐድሶ የሚያስፈልጋቸው የህይወታችን ክፍሎች። ምን አልኩኝ? ተሐድሶ የሚያስፈልጋቸው የህይወታችን ክፍሎች። ይሄ አንድ ሙሉ መጽሐፍ የተጻፈ ነው ያለው። ከመጽሐፉ የተወሰኑ ክፍሎችን ነው ሁለት ነገሮችን ብቻ አንስቼ በዛ ሁለት ነገሮች ላይ ብቻ ነው የምናወራው። ያው ከዚህ ቀደም እየመጣው ሳስተምራችሁ እንደነበረው ከወዚያን ህይወት ምን እንማራለን? ስለ እግዚአብሔርን ስለመፍራት፣ እግዚአብሔርን ስለመፈለግ፣ ስለ ጸሎት ለአገልጋዮች የሚሉ ትምህርቶችን እያስተማርኩ ነው ያለሁት። ሌላ ቦታም እነዚህ በተከታታይ የማስተምራቸው ቦታዎች አሉ። ዛሬ ደግሞ እኔ አስቤ የመጣሁት ያው ሳስብ ልክ ፓስተር ከነገረኝ ጊዜ ጀምሮ አንድ ውስጥ የነበረ ሐሳብ ነበር። የጥበብና የመገለጥ መንፈስ የሚል ትምህርት ነበር ያሰብኩት። ግን ከተወሰነ ቀን በኋላ ደግሞ የነሐሴን ጾም ጸሎት ስላለ ከዛ ባሻገርም ደግሞ በህይወታችን ውስጥ መታደስ የሚገባቸው በርካታ የህይወታችን ክፍሎች አሉ። እነኛ ክፍሎችን ዛሬ እንዳስሳቸዋለሁ። ክብር ለኢየሱስ ይሁን። አሜን። ዘኍልቍ ኤርምያስ ምዕራፍ 5 ቁጥር 21 በጣም በጥንቃቄ ተከታተሉ። በጣም ድንቅ ነገር ነው የምናወራው፣ ድንቅ ነገር ነው የምንማረው። በእርግጠኝነት አሜኖች ያዛ ከዛ የተወሰነ ነገር አልቀረባችሁ፣ እዚህም ትንሽ ነገር ታገኛላችሁ ብዬ አምናለሁ። እኔ ዘኍልቍ ኤርምያስ ምዕራፍ 5 ቁጥር 21 ቁጥር 21 ቁጥር 21 አገኛችሁት? እንዲህ ብሎ ይናገራል። አቤቱ ወደ አንተ መልሰን እኛም እንመለሳለን፣ ከዛስ ዘመናችንንም እንደ ቀድሞ አድስ። አቤቱ ወደ አንተ መልሰን እኛም ደግሞ እንመለሳለን። ካንተ ፊት ሸሽተናል፣ ካንተ ፊት ርቀናል፣ አንተን ትተናሃልና አቤቱ ወደ አንተ መልሰን እያለ ዘኍልቍ ይናገራል። እንጸልይ። እግዚአብሔር ሆይ በጌታ በኢየሱስ ስም ስለዚህ ሰዓትና ጊዜ እናመሰግናለን። እግዚአብሔር አምላካችንና አባታችን ከዚህ ከምንማረው ክፍል ለህይወታችን የሚጠቅም ፍሬ ነገር ይቅርልን። ሁሉ ለስምህ ክብር ይሁን። መታደስ የሚገባውን ፓርታችንን አድስልን። እናመሰግናለን በጌታ በኢየሱስ ስም። ዘኍልቍ ኤርምያስ የዚህ መጽሐፍ ጸሐፊ ብዙዎች የሚከራከሩበት ጉዳይ ቢሆንም ግን ዘኍልቍ ኤርምያስ ጽፏል ብሎ የሚያስቡ የመጽሐፍ ቅዱስ አዋቂዎች ብቻም ሳይሆኑ በወቅቱ የነበሩ በአይሁድ ትውፊት ወይም ደግሞ በአይሁድ ሃይማኖት የእምነት ስርዓት አጻጻፍ የተጻፈ መጽሐፍ ነው ብሎ የሚያስቡ ጸሐፊውም ኤርምያስ ነው ብለው የሚናገሩ አንዳንድ ምሁራን አሉ። ከዛ ባሻገርም እነኚህ ምሁራኖች ሁለት አመክንዮዎች ያስቀምጣሉ። የመጀመሪያው አመክንዮ የሚናገሩት ይህ አጻጻፍ በአጠቃላይ አይሁድን እምነታቸውን በተመለከተ የአይሁድን የአጻጻፍ ስርዓት በተመለከተ አጠቃላይ እሱን መስመር የያዘ አጻጻፍ ነው ያጻፈው። አንደኛው ሐሳባቸው ይሄ ነው። ሁለተኛው ሐሳባቸው ደግሞ የሚያወሩት በ586 ዓመተ ዓለም አካባቢ
በእስራኤል በኢየሩሳሌም ላይ የደረሰውን በደም የደረሰውን ስቃይና የደረሰውን ጭፍጨፋ እግዚአብሔር በምን አይነት መልኩ እንዴት እንደቀጣቸው የሚያሳይ በ586 ዓመተ ዓለም ላይ የነበረው ኤርሚያስ ነው። እሱ የአይን ምስክር ስለነበረ የዚህ የአይን ምስክር እሱ ካልጻፈ ሌላ ሰው መጻፍ አይችልም ብለው የሚያስቡ ሁለት አመክንዮች የሚያስቀምጡ ሰዎች አሉ። አሁን ስለ ጽሕፈቱ አይደለም የምናወራው። በዋናነት ሰቆቃው ኤርሚያስ ለምንድን ነው ዘመናችንን እንደቀድሞ አድስ እኛ ደግሞ ወደ አንተ እንመለሳለን ያለበት ምክንያት ሁለት መሰረታዊ ነገሮችን ያነሳል። የመጀመሪያው ሐሳብ እግዚአብሔር አምላክ ባቢሎናውያንን አስነስቶ ኢየሩሳሌምን ሲቀጣቸው፣ ልብ ብላችሁ አስተውላችሁ ስሙ። ኢየሩሳሌምን ባቢሎናውያንን አስነስቶ ነው ኢየሩሳሌምን ሲቀጣቸው። በዛ ሰዓት ላይ የነበረው ኤርሚያስ ነበር። ኤርሚያስ አይን ምስክር ነው። የተቀጡበት ዋናው ምክንያት ልብ ብላችሁ ስሙኝ። የተቀጡበት ዋናው ምክንያት ሁለት ነገሮችን በእግዚአብሔር ፊት እግዚአብሔርን በደል። የመጀመሪያው በደል በእግዚአብሔር ፊት የድፍረት ኃጢአት፣ እግዚአብሔር የማይፈልገው ቤተ መቅደስ ውስጥ ማየት የማይፈልገው እግዚአብሔር በፍጹም ሊታገሳቸው የማይችላቸውን ሁለት የድፍረት ኃጢአቶች ሰሩ። አንደኛው የድፍረት ኃጢአት ሰሩ። እግዚአብሔር ከማይታገስባቸው ጉዳዮች በቀር አንዱ እግዚአብሔር ሊታገሳችሁ ይችላል፣ ግን በድፍረት የምትሰሩትን በፍጹም የሚታገስበት እንትን የለውም። ሁለተኛው ጉዳይ እግዚአብሔር የማይቀልድበት በኪዳኑ ነው። እግዚአብሔር በኪዳን አይቀልድም። በእግዚአብሔር ፊት የገቡትን ኪዳን ስላፈረሱ ይላል መጽሐፉን ስታነቡት። በእግዚአብሔር ፊት ከገቡት ኪዳን አይታችሁ ከሆነ ከሙሴ ዘመን እስራኤል ከግብፅ ከወጣበት ጊዜ ጀምሮ እግዚአብሔር የሰጣቸው ኪዳን ነበር። እነኛን ኪዳኖች ከእግዚአብሔር ጋር የገቡት ኪዳን ከእግዚአብሔር ጋር የገቡት ለመኖር የተስማሙበትን ኪዳን ሲያፈርሱ እግዚአብሔር በቁጣ ተነሳና እግዚአብሔር ባቢሎንን አስነስቶ የመጀመሪያ ያደረገው እስራኤልን መምታት ነበር። ይህን ያየው በዋናነት ያየው ኤርሚያስ ነው። ለዛ ነው አቤቱ ወደ አንተ መልሰን፣ እኛ በድለናል፣ እኛ አሳዝነናል። እውነት ነው በደል በእኛ መካከል አለ፣ ግን አለ መልሰን፣ እኛም ደግሞ ወደ አንተ እንመለሳለን። ኢየሱስ ጌታ አሜን። ለምንድን ነው ኤርሚያስ ወደ አንተ መልሰን ያለው? በጣም የሚገርማችሁ በኢየሩሳሌም ላይ የተደረጉት ጭፍጨፋ፣ አደገኛ ጭፍጨፋዎች፣ ካህናት ተጨፍጭፈዋል በወቅቱ፣ ነቢያት ተጨፍጭፈዋል በወቅቱ፣ መሳፍንቶች ተጨፍጭፈዋል በወቅቱ፣ ብዙ እስራኤልን የሚገዙ ነገሥታት ተጨፍጭፈዋል። እሱ ብቻ አይደለም፣ ሴቶቻቸው ለግፍና ለመከራ ተላልፎ ተሰጥተዋል። እሱ ብቻ ወጣቶቻቸው በጣም የሚገርመው በስደት መልክ ሄደዋል፣ ተወስደዋል። የመከራ ቀንበር ራሳቸው ላይ ይህን ሁሉ ያየው ኤርሚያስ አቤቱ መልሰን ወደ አንተ ደግሞ እንመለሳለን። ከዛስ ዘመናችን እንደ ቀድሞ አዲስ ነው ያለው። ለምንድን ነው ኤርሚያስ ዘመናችን እንደ ቀድሞ አዲስ ያለው ብላችሁ ስታነቡ ሰቆቃው ኤርሚያስ ምዕራፍ 1 ቁጥር 1 ላይ እንዲህ ብሎ የሚጀምር ቃል አለ። የሚገርም ቃል ምዕራፍ 1 ቁጥር 1 ላይ አብዛኛው የአዲሱ መደበኛ ትርጉም ነው የምንጠቀመው። እንዲህ የሚል ቃል አለ። በሕዝብ ተሞልታ የነበረች ከተማ እንዴት የተተወች ሆነች! በሕዝቦች መካከል ታላቅ ነበረች፣ እርሷ እንዴት እንደ መበለት ሆነች! በአውራጃዎች መካከል ልዕልት የነበረች አሁን ባሪያ ሆናለች ብሎ ይናገራል። በሕዝቦች ተመራጭ የነበረች ከተማ፣ ለኑሮ የምትመች ከተማ፣ ብዙዎች ለኑሮ የሚመኟት፣ ብዙዎች እዛ ነግደው አትርፎ ለመኖር የሚመኟት፣ በአውራጃ በዙሪያ መካከል ከምንም በላይ ልዕልት የሆነች የምትከበር የምትወደድ ታላቅ የሆነች ከተማ ዛሬ ግን ምን ሆና ነው ባዶ የሆነችው?
ይሄን እያሰበ ባዶ መሆኑን እያሰበ ነው ሰቆቃወ ኤርምያስ አቤቱ መልሰን እኛም እንመለሳለን። ከዛስ ዘመናችንን እንደቀድሞ አድርሰን ያና ዘመን እያሰበ ልዕልትነቷን ታላቅነቷን እያሰበ በወቅቱ የነበረች ገናና የነበረችበትን ዘመን እያሰበ አቤቱ መልሰን በጣም አሜን። ኢየሱስ ክርስቶስ ጌታ አሜን። ሃሌሉያ አሜን። በጣም ደስ ብሎኛል ከአሜኖች ጋር በማገልገሌ በጣም የምወዳቸው የማከብራቸው ከዛ ማሻገርም እህቴ ስንትሽን አድሜክዩን ወንዳዬ ማን ያለች እዚህ ማለት ያ ለናቶች እና አስዋለች ሌሎችም እዚህ ጋር አብረው ያገኙት እኔ ደግሞ የቀደሙ ሰዎች እነሱ ፊት ቆሞ ማገልገል ለኔ ለትልቅ ዕድልና ክብር ነው የምቆጥረው። ክብር ለኢየሱስ ይሁን። አሜን። ኢየሱስ ክርስቶስ ጌታ አሜን። አሜኖች በጣም ደስ ብሎኛል ከእናንተ ጋር በማገልገል ራሴን እንደድነኛል